ሰላም እንደምን አላችሁ ውድ ቤተሰቦች፣ ከኔ ጋር ሁሉ ሰላም ነው። ይህ ካን ቋንቋ ትምህርት ቤት ነው ማለት ነው። ዛሬ ስለ ግራመር የምንማረው የሚሆነው ማለት ነው። ሁላችሁም እስከ ክላሳችን መጨረሻ ድረስ አብራችሁን ሁኑ። እንግዲህ ሁላችንም እናውቃለን ግራመር እንግዲህ ለማንኛውም ተማሪ እንደሚከብድ እንደሚቸግር እናውቃለን ማለት ነው። ወይም ደግሞ ምንድነው ግራመር ምንድን ነው የሚለውን ግራመር ማለት ምንድን ነው ወይም ደግሞ እንዴት ነው የምንጠቀመው የሚለውን እያየን እንሄዳለን ማለት ነው። ወይም ደግሞ አንድ ግራመር ማወቁ ለምረጥ ጥቅሙ አብዛኛው ጊዜ ንግግራችን ላይ ግራመራችሁ ይስተካከል፣ ግራመር ተማሩ ይባላልና ለምንድን ነው ግራመር የሚያስፈልገው የሚለውን እያየን የምንሄድበት ነው የሚሆነው ማለት ነው። ስለዚህ መጀመሪያ ግራመር ምንድን ነው የሚለውን እስኪ እንየው ማለት ነው። ግራመር ማለት ምንድነው? ሩል ኤንድ ሬጉሌሽን ነው። ምንድነው? ህግና ደንቦች ናቸው። ቋንቋ ምንድነው? የቋንቋ ህግና ደንቦች ናቸው። እንግዲህ አማርኛ ላይ ሰዋሰው የሚባል ነገር አለ፣ እርግጠኛ ታውቃላችሁ ማለት ነው። የአረፍተ ነገር መዋቅር ማለት ነው። የአረፍተ ነገር መዋቅር ብለን እንላለን ማለት ነው። ስለዚህ ላይክ ዳት ግራመር ምንድነው? ሩል ኤንድ ሬጉሌሽን ማለት ነው። የምንድነው? የአረፍተ ነገር ወይም ደግሞ ግንባታ፣ የአንድ አረፍተ ነገር ግንባታ ህግና ደንቦች ናቸው። ያ ማለት ድርጊት ፈጻሚ አካል አለ፣ ድርጊት ተፈጻሚው አካል አለ፣ ድርጊቱ አለ። ያንን በትክክል በቦታው የማስቀመጥ ሂደት ነው ማለት ነው። እነዚህ በቦታው ምን የማድረግ የማስቀመጥ ሂደት ነው ምን ምንድነው? ግራመር ብለን ልንል የምንችለው ማለት ነው። እንግዲህ ምንድነው ግራመር? አንድ ሰው ግራመር አወቀ ብለን ስንል ምንድነው? መናገር የሚፈልገውን ነገር ማስተላለፍ የሚችለውን ሀሳብ ሚኒንግፉል ለማድረግ ነው። ሙሉ የተሟላ መልእክት ይዞ እንዲናገር ለማድረግ ነው። ለምሳሌ አንድ ሰው ቋንቋ ተናጋሪ ሊሆን ይችላል፣ እንግሊዝኛ ተናጋሪ ሊሆን ይችላል። የሆኑ ወርዶችን፣ ኤክስፕሬሽኖችን ሌላም አጠራቃቅሞ ሊይዝ ይችላል እና በሚያወራበት ሰዓት ማውራት የሚፈልገው ወርዱን ብቻ ስለሆነ ወርዶችን እየለቀመ ሊያወራ ይችላል። ጀስት ግን ምንድነው አንዳንዴ እዛ ውስጥ ምን ሊኖሩ ይችላል? ጆይንቶች አሉ፣ አያያዞች አሉ፣ ኮንጃክሽኖች አሉ። ሌሎች እንደገና ደግሞ እንዲሁ ደግሞ ስትራክቸራቸውን የጠበቁ ታይም እና ጊዜያቸውን የጠበቁ ደግሞ ሁኔታዎች አሉ፣ ደግሞ ክንውኖች አሉ። እነሱን በግልጽ የማስቀመጥ ሂደት ሊቸገር ይችላል እና ስለዚህ አንድ ሰው ግራመርን መማር ምንድነው ግዴታ ነው ማለት ነው። ምክንያቱም ግራመር ካልተማረ ምን ይፈጠራል ማለት ነው? መናገር የፈለገውን ነገር ወይም ደግሞ ማስተላለፍ የፈለገውን ነገር በትክክል ላያስተላልፍ ይችላል ማለት ነው። ላያስተላልፍልን ይችላል ማለት ኢዝ መስት ባይ ዘ ዌይ መስት ነው። ግራመር መማር ለአንድ ተማሪ ግድ ነው። ነገር ግን የትኛውም መቅደም አለበት የሚለው ጉዳይ ግን እንደ ሰውየው ሁኔታ የሚወሰንበት ሁኔታ ይችላል። እኔ ምናልባት እንደኔ የትኛው መቅደም አለበት ለሚለው ሁኔታ መጀመሪያ ስፖክን ቢቀድም ይሻላል። አንድ ሰው ንግግሩን መልመድ አለበት፣ አፉ መፍታታት አለበት ማለት ነው። በተለያዩ ነገራቶች አፉ ያንንም እያቀላቀለ ምን ማድረግ አለበት? አፉ መፍታታት አለበት ማለት ነው። just he must like memorizing any kinds of like words። ስለዚህ ምን ማድረግ አለበት? የተለያዩ ወርዶችን መሸምደድ አለበት ማለት ነው። then ይሄን ካወቀ ከሰዎች ጋር ይሆነ በቃ ኮሙኒኬት ሰዎች ምን እንደሚሉ ከሰማ ከዛ በኋላ ምን ያደርጋል ማለት ነው? የአረፍተ ነገር አገባብ ስትራክቸሮችን፣ ህጎችን ይለምዳል ማለት ነው። ስለዚህ ከዛ በኋላ ቢማር ችግር የለውም ማለት ነው። ኦልሬዲ እንደገና ደግሞ ለእንትኖች ደግሞ ምናልባት የተማሩ ልጆች አሉ። ለምሳሌ ኤዱኬሽን የተማሩ ሰዎች ሊኖሩ ይችላሉ። እንደ ትምህርት የተማሩ እንደ ሳብጀክት የተማሩ ሰዎች ሊኖሩ ይችላሉ። ስለዚህ እነዛ ሰዎች ግራመሩን ጠብቀው ስለሚያውቁት ጀስት ለመናገር አይከብዳቸውም ማለት ነው። ይሄ ነው ኦልሬዲ ግራመር የምንለው ይሄ ነው፣ ሌላ ነገር አይደለም ማለት ነው። እንግዲህ today we will see one grammar part የአንድ ግራመር ፓርት የምናይ ነው የሚሆነው ማለት ነው። እንግዲህ ግራመር የተለያዩ ግራመሮች አሉ፣ በጣም የተለያዩ ግራመሮች ይኖራሉ በእንግሊዝኛ ማለት ነው። እነዚህ አሉ በጣም የተለያዩ ግራመሮች አሉ። ለምሳሌ ቴንስ አንደኛው ግራመር ነው። ስፔሻል ቨርቦች ግራመር ናቸው። ከዛ በኋላ እንደገና ኮንዲሽናል ሰንተንስ አንደኛው ግራመር ነው፣ ሌላኛው ግራመር ነው ማለት ነው። ሌላ እንደገና ደግሞ ምንድናቸው? ኦልሬዲ አክቲቭ ኤንድ ፓሲቭ ቮይስ ሌላው ግራመር ነው።
ከዛ አልፎ ተርፎ ደግሞ ዳይሬክት ኤንድ ኢንዳይሬክት ስፒች ምንድን ናቸው? ግራመሮች ናቸው ማለት ነው። ሶ እነዚህ ሁሉ ናቸው ምንምላቸው ግራመር ልንላቸው የምንችለው ማለት ነው። ሶ ቲዮዳይ ልናይ የምንችለው ዛሬ ልናይ የምንችለው በዋናነት ምንድነው አንገብጋቢውን ተማሪም ሊከብደው የሚችለው ነገር በንግግር ላይ 70% ንግግራችን ላይ ራሱ የምንጠቀመው ማለት ይቻላል ከ70% በላይ የምንጠቀመው በንግግራችን ላይ ማን ነው? ቴንስ ነው ማለት ነው የምንጠቀመው ቴንስ ነው። ስለዚህ ቴንስ ምንድን ነው? as a grammar we should know about the tense guys። ስለ ቴንስ ማወቅ ይኖርብናል ማለት ነው። ሶ ቴንስ ምንድን ነው የሚለውን እያየን የሚኖረው ማለት ነው። ሶ in shortly tense is the time of an action guys the time of an action የድርጊቶች ጊዜ ነው። ቴንስ ምንድነው የምንለው? the time of an action የአንድ ድርጊት ጊዜ ማለት ነው። መች ተከናወነ የሚለውን ይይዝልናል ማለት ነው። መች ተከናወነ አንድ ድርጊት መቼ ተከናወነ የሚለውን የሚገልጽልን ኤክስፕሬሽን የሚያደርግልን ነው። most of the time or not most of the time always expressed by verb በቨርብ ነው የሚገለጸው። በሚገለጻል በቨርብ የሚገለጽ ይሆናል ማለት ነው። ኤክስፕሬስ የሚደረገው በምንድን ነው? በግስ ነው። በድርጊት ገላጭ ግሶች ነው የሚገለጸው ማለት ነው። ቴንስ የምንለው ባጭሩ ይሄን ነው ማለት ነው። the other in English there is 12 kinds of tenses. Don't forget it guys. Remember so or memorizing in your mind. In English there is 12 kinds of tenses. Those 12 kinds of tenses may happen in 3 ways. In 3 ways or in 3 times. The first one is present form. It may like one action is happen in the present form. The another the past. It may like one action happen in the past form. Or the another like it may one action is happen in the future. Will happen in the future maybe. So በዚህ በሶስቶቹ ሊከወን ይችላል ማለት ነው። አንድ ድርጊት ያ ፓስት ላይ ሊከወን ይችላል፣ ያለፈው ተብሎ ሊከወን ይችላል፣ አሁን ላይ ፕሬዘንት አሁን ላይ ሊከወን ይችላል፣ ወይም ደግሞ ወደፊት እንደ እቅድ ልንከውን የምንችለው ነገር ይሆናል ማለት ነው። ይሄንን እንዳትረሱ ማለት ነው። ስለዚህ ቴንስ የምንለው እነዚህ ነው ማለት ነው። እነዚህ ላይ እያንዳንዳቸው ላይ የራሳቸው ምን አላቸው? አራት አላቸው ማለት ነው። ፕሬዘንት የምንለው አራት ልጆች አሉት። don't forget it guys. The present is like it had four children. Like present, like when we come to in past, it has like 4 children. Same like past, future, it has 4 children guys. እያንዳንዳቸው ስንት አላቸው? አራት ልጆች አላቸው ማለት ነው። ፕሬዘንት ማለት አሁን ላይ የሚደረግ ድርጊት ነው። ስለዚህ አራት ልጆች አሉት። አሁን አራት የተለያዩ ድርጊቶች አሉ ማለት ነው። አራት የተለያዩ የጊዜ ክንውኖች አሉ ማለት ነው። ፕሬዘንት የምንለው እንደዛ ነው። እናያቸዋለን እያንዳንዳቸው ኦርደርሊ እያየን የምንሆነው። መጀመሪያ ግን እነዚህ ፓስት ምናምን የሚሉትን ፓስት ፕሬዘንት የሚለውን እንይ ማለት ነው። ሌላው እንደዚህም ፓስት ነው። ፕሬዘንት አለ፣ ፓስት አለ። ስለዚህ ፕሬዘንት ላይ ለምሳሌ ሲምፕል ፕሬዘንት ቴንስ አለ። ፕሬዘንት ላይ የምንለው ላይ ሲምፕል ፕሬዘንት አለ፣ ፕሬዘንት ኮንቲኒዩስ አለ፣ ፕሬዘንት ፐርፌክት አለ፣ ፕሬዘንት ፐርፌክት ኮንቲኒዩስ አለ ጋይስ። ፕሬዘንት ፐርፌክት ኮንቲኒዩስ አለ ማለት ነው። when we come into like past, there is simple past. The first one is simple past. The second is past continuous. The third is past perfect. The four kinds of like this, and the last one is past perfect continuous. So those are past tenses. Okay, the past four ፓስቶች ናቸው። እነዚህ ሁላቸውም ምንድን ናቸው? ፓስቶች ናቸው ማለት ነው። ሌላ የመጨረሻው ደግሞ ፊውቸር ነው። ፊውቸር ምንድን ነው? እንግዲህ ፊውቸር ስንት አለው? አራት አለ። ልክ እንደ ሌሎች እንደ ፕሬዘንት ኤንድ ፓስት እሱም አራት አለ ማለት። the first one is simple future እንለዋለን። the second
ፊውቸር ኮንቲኒየስ እንለዋለን። ፊውቸር ኮንቲኒየስ እንለዋለን። the third ምን እንለዋለን? ፊውቸር ፐርፌክት ጎበዝ። ፊውቸር ፐርፌክት the fourth ፊውቸር ፐርፌክት ኮንቲኒየስ እንለዋለን ማለት ነው። ይሄንን መሸምደድ ግድ ይላቸዋል ማለት ነው። you have to memorize in your mind guys, don't forget it. So because unless you memorize like those kinds of like verbs or tenses, it made difficult for your speech in like easy to converse with your friends guys. So you have to like memorizing in your mind in a short period of time. So ዛሬም ሌላ የምናየው ደግሞ ስለማን እነዚህን ካየን በኋላ ሌላ የምናየው ምንድን ነው? ስለ ፕሬዘንት ቴንስ እናያለን። ስለ ፕሬዘንት ቴንስ እናያለን ማለት ነው። just present የምንለው the action is like happen right now guys. the action is happen right now. ድርጊት የሚፈጸመው መቼ ነው? አሁን ማለት ነው። አሁን ላይ ያለ ድርጊት የምንፈጽምበት ሄደ ምን ይባላል? ፕሬዘንት ቴንስ እንለዋለን። ፕሬዘንት ቴንስ እንለዋለን። ከፕሬዘንት ቴንስ ከዛ ውስጥ ደግሞ አንደኛው ማን ነው? ሲምፕል ፕሬዘንት ቴንስ ነው። ሲምፕል ፕሬዘንት ቴንስ ነው ማለት ነው። ሲምፕል ፕሬዘንት ቴንስ simple present tense as we seen on the I think in the screen. Simple present is used to talk about habitual action. The first one is habitual action. The second is the first one is habitual action. I said the second is eventual action. Not eventual action. It's like scheduled event. A scheduled event. The first one is, and the third is general truth. To talk about those kinds of like three things, like we should use simple present tense guys in easily. So እነዚህ ነገራቶች ለማውራት በእነዚህ ነገራቶች ዲፕሊ ለማውራት ስንፈልግ በማን የምንጠቀመው? በሲምፕል ፕሬዘንት ነው የምንጠቀመው ጋይስ። ስለ ሁሌ የዕለት ተዕለት ድርጊቶችን ስንጠቀም በማን የምንጠቀመው? በሲምፕል ፕሬዘንት ነው የምንጠቀመው። እንዲህም አልፎም ተርፎ ደግሞ ምንድነው የምንጠቀመው? አልፎም ተርፎ ደግሞ ስኬጁልድ ኢቨንት የሆኑ ለምሳሌ የታቀዱ በቃ ስኬጁልድ የሆኑ በቃ ጊዜ ይወጣላቸው ወይም ደግሞ እቅድ የታቀደላቸው አይነት ነገሮች ከሆኑ በሲምፕል ፕሬዘንት እንጠቀማቸዋለን ማለት ነው። ለምሳሌ ነገ 2 ሰዓት ላይ ኳስ ጨዋታ ይጀምራል ብዬ ብል፣ ስለዚህ ነገ 2 ሰዓት ኳሱ እንደሚጀምር ኢቨንት ተደርጎ ተቀምጦ ማለት ስኬጁልድ ተደርጎ የተቀመጠ ነገር ከሆነ we should talk by simple present ማለት ነው። በሱ እናወራለን ማለት ነው። the other general truth የምንለው እንግዲህ ታውቃላችሁ። general truth ማለት ሁሉም ሰው ሊስማማበት የሚችል ነገር ማለት ነው። እሱ አይደለ? general truth የምንለው ሁሉም ሰው ሊስማማበት የሚችለው ነገር ማለት ነው። ያ የምንለዋለን general truth እንለዋለን ማለት ነው። general truth እንለዋለን። so ስለዛ ነገርም ለማውራት ስንፈልግ በማን እንጠቀመው? ሲምፕል ፕሬዘንት ቴንስ እንጠቀማለን ማለት ነው። ሲምፕል ፕሬዘንት እንጠቀማለን። ሶ ለሲምፕል ፕሬዘንቶች ማን ፎርሙላ የምንጠቀመው? ተመልከቱ እዚህ ጋር ፎርሙላው ሳብጀክት ፕላስ ማን አለ? ሳብጀክት ፕላስ V1 ፕላስ ኦብጀክት ነው። V1 ፕላስ ኦብጀክት እንጠቀማለን። እዚህ ጋር ሌላ ስትራክቸር አለ። ዱ ኤንድ ዳዝ የሚሉ ነገራቶች አሉ። ኦልሬዲ ዱ ኤንድ ዳዝ የሚሉ ነገራቶች አሉ። እነሱ ዱ ኤንድ ዳዝ የሚሉትን ነገራቶች ምንድነው ግዴታ ማስተንተን ይኖርብናል ማለት ነው። ለእንትኖች ለፕሉራሎቹ ዱ መኖራቸውን እንዳትረሱ ማለት ነው። ነገር ግን በውስጥ ታዋቂ ነው የምንጠቀመው። ያን ያክል ላንጠቀመው እንችላለን። ለምሳሌ አይ ዱ ኤት ላንች ብለን ላንን እንችላለን። አይ ኤት ላንች እንጂ የምንለው አይ ዱ ላንች አንልም። አይ ኢት ነው የምንለው እንጂ ማለት ነው። ሶ አይ ድሪንክ ኮፊ እንጂ የምንለው አይ ዱ ድሪንክ ኮፊ አንልም። ነገር ግን በውስጥ ታዋቂ ምን እንችላለን? ዱ አለ። መቼ ላይ ልንጠቀመው እንችላለን? ዱ ብዬ ብላችሁ ኦክሲላሪ ቨርቦች ናቸው። በነገራችን ላይ ኦክሲላሪ ቨርቦች ናቸው። ኦክሲላሪ ቨርቦች አብዛኛውን ጊዜ ኤክስፕሬስ የሚደረጉት መቼ ነው? ስቴትመንታችን እንትን ከሆነ ኔጌቲቭ ከሆነና
ስቴትመንታችን ኩዌሽን ፎርም ከሆነ ማለት ነው። ኩዌሽን ፎርም እና ኔጌቲቭ ፎርም ከሆነ ምንድን እናደርገዋለን? ዱ ኤክስፕረስ ይደረጋል። ዊዛውት ዳት if our statement is like positive, we should like we will not like use do አንጠቀመው ማለት ነው። ስለዚህ እሱን አንጠቀም ማለት ነው። ነገር ግን ለሲንጉላሮች ዳዝን በምንጠቀምበት ሰዓት አት ሲምፕል ፕሬዘንት እንጠቀመዋለን። ለምሳሌ ሺ ዳዝ ድሪንክ ኮፊ ነው የምለው። ሺ ዳዝ ድሪንክ ኮፊ